ቤቱ ቀርቶ ነው የሚጠብቃችሁ። እሱን ስከፍት ያብዳል። ላይት ሳደር ኢቨን እሱ የሚተኛበትን መኝታ ቤት ራሱ ጨልማል። ይሄኛው ሲከፈት ይረብሸዋል። እብደቱ ማለት ነው። ድምፅ አይፈልግም። ልጁ የተበላሸ ጭንቅላት ነው ያለው። ምክንያቱም በቃ ተጭኖታል በሽታው እና አስበኋን እኔ ያነበብኩት ያየሁት ነገር በሙሉ አንተ ላይ ያየሁትን ከአንተ ጋር ስለው ነው። እማያቸው ነገሮች በሙሉ ለመኖር እንኳን የተዘጋጀው አሁን ለምሳሌ አታውቁትም በቤታችሁ ማን እንደሚመጣ። ሁሌ ግን ሆፕንግ አላችሁ፣ ሆፕ አላችሁ ጥሩ ነገር መመኘት። ግን ባየው ቁጥር እኔ ከአንተ ጋር ሳምንት አልፈጀብኝም። ከአንተ ጋር እንደማልኖር ሳውቅ ሳምንት አልፈጀብኝም። አንድ ነገር ግን ፕሮሚስ ገብቻለሁ ለራሴ በምችለው አቅም አትሊስት በጤና እንኳን ሰክስ ባትሆን ጤናማ ባትሆን የሆነ ነገር አስይዤክ ሰው ትሆናለህ። የሆነ ምናልባት የሰው ልጅ ብር ሲያገኝ ወደ ጤና ይመለሳል የሚለው ብዙ ጊዜ እንትም ስላለኝ ነው። የሁላችንም ችግር ድህነት ነው። ወደ ብር ስታገኝ ሰው ትሆናለህ ብዬ ነበር ያንስል ማለት ነው። ብር የሚገኝበትን መንገድ ራሱ ቁጭ ብለህ ስራ ስትበራሱ አትሰራ፣ አትበላም፣ አታበስልም፣ አትሰራም፣ ብርሃን ማየት አትፈልግም። የጨለማ ሰው ነው። የጨለማ ሰው ደግሞ ነበር በጣም ከባድ ነው። ስለዚህ እኔ ያልወለድኩህም ዘመድህ አይደለሁኝም። እንደ ማንኛውም የሆነ መሸታ ቤት ጠጅ ቤት ነው ያገኘው ወይ አንተን ላስተካክል አልችልም። ከባድ ነው ያንተ ነገር። ኢቨን በህይወት በሙሉ ከባድ ነው። ስለዚህ አንዳንድ የመረጥኩ ልምዳት ቴራፒያ በኤሮፕ ውስጥ ቴራፒ አድርግ። ቴራፒ ማታደርግ ከሆነ ደግሞ ጸበል ሂድ። አንተ ግን ሰይጣን ጭንቅላት በውስጥ ያለው ምንድነው? ማጭበርበር። በቃ ጂጂ የሆነ ነገር ታደርግና ብር እናት ተበርታ ያመጣችው ብር ነው እኔ ጋ ያለው ወይስ አባት ተደክሎ ያመጣው ብር ነው እኔ ጋ ያለው? የምን አባ ብር ነው? የምን አባ ብር ነው? ወንድ አገረድ እንደ ሴት የምትንቀጠቀጥ። እኔ ለማንኛውም ሰው ሪስፔክት አለኝ። ለማንኛውም ሰው በተለይ ለሀገሬ ሰው በጣም ሪስፔክት አለኝ ከባህላችን። ከአሁን በኋላ ግን የለኝም። በተለይ እንዳንተ ያለው አቅፈሽ ተኝተሽ እንዳልከሽ እኔ አቅፈሽ ተኝቻለሁ። የእሱ አልጋ በዚህ በኩል ነው፣ የኔ መኝታ በዛ በኩል ነው። ምን አገናኘን? የሚገናኝ ነገር የለም። እንደሱ ያሳዝናችኋል። ለመርዳት ትሞክራላችሁ። ለመርዳት ማለት መንገድ ታሳየዋለህ፣ ስራ ሰርቶ ይመጣል። ለመለወጥ የሆነ ሆፍን ካለ ይለወጥ፣ ካልለወጠ ለምን ከገደል ላይ ራሱን አይጥልም። እንኳን እሱ ማንም እንትን ይላል ከብት። ስለዚህ ድስት ክዳን ናት። አሁንም ቢሆን አንተ እንዳንተ የገማውና የጠነባውን ልታገኝ ትችላለህ። ደግሞ ማግኘት እርግጠኛ ነው። ምክንያቱም ግብ ለግብ አብራዝ ግብ ነው። ዩ ከኔ ጋር አትሄድም ወይ? የጫማ የነጠቢያቱ የጫማ አይደለም ቂጤን ካካ ማድረግበትን አጥቤ እንኳን የሱ ነጠብ እንኳን አልኩት። የኔ ከቂጤ የሚወጣው ጣቢ ወርቀ ነው ናት። ይዛን ያለው ከብድ አይስወርቅ። እግዚአብሔር ምስክሬ የዚህን ያህል ዝቃጭ ወንድ ነህ። እኔ አንተን ባዋርድ ራሴ ይዋረዳለሁ ብዬ ስለማስበው ነው። ምክንያቱም ሰዎች ምን ይላሉ? አንድ አባባል አለ። እንዴት ብላሽ አቅፈሽ ተኛሽ? እንዴት ብለሽ እንደዚህ ብለሽ? እኔ ነኝ የምመቀው። እንዲህ እናንተ እንደምታስቡት እናንተ እንትን እንደምትሉ አይደለም። 3 ወር በተለይ ከመጀመሪያ እንደሆነ የጭቅጭቅና የንትርክ ያለ መግባባት የመጸኔ በነገራችን ኢግኖር እንደማደርገው ሁሉ ነገር መልስም አልሰጥም። ግን ሆነ ቢዝነስ ስለነበረ እውነትን አንዳንድ ሳስበው እውነትም ቢዝነስ ሲሆን ዩቱብ ላይ ምናምን ነገር እናስመስላለን ምናምን ነገር
አንተ ወደ ሳሎን ስትገባ እኔ እዚህ ጋር ሌላ ቦታ ነኝ ያለው። ቲክቶክ ላይ ወጥቼ ራሴ ቢዝነስ ተመስጠራ የታባት እንተዋወቃለን። ከዛ እንደ ልማደ ቂጥ ስታይ እንትን ይልሃል። እታች ተኝተት አገኘሃለሁ። ዞሮ ወደዛ በእግሬ ነው የምገፋ። እንዲያውም ዘብል ከዚህ በቃ መንገድን አዘጋጅ ነበር የምልህ። ፓሳ እናደርግ ምን እናት በቃ አሁን ባለህበት ሁኔታ ፓሳ ነው። 1 ቻንስ 2 ቻንስ 3 ቻንስ ሄድና ስራ ሰርተና ታጠብ፣ ተነሳ፣ ውጣ ከዚህ ቤት ውስጥ የሆነ እውነት አንተ ወይ ቀርጾ ነበር ቁጭ ማድረግ እግዚአብሔር ልከክ በህይወቴ እኔ በሰፈሬ እንኳን እንደዚህ አይነት ልጅ አይቻላል አይደለም። ውጭ መጥቼ እንዴ ተኝቶ ነው የሚውለው። በቃ ተኝቶ አንድ ቀን ሰው አንድ ቀን ስራ ሄድም አንድ ቀን 3 ወር በሙሉ ሲቀመጥ ተኝቶ ኢቭን ተኝቶ ወረቀትህን እንኳን ደብዳቤ እንኳን መጥቶ ደብዳቤ ምንድን ነው ምናምን ስትል አንቺ ስሉ ነው የሚልሽ የእሱን ጉዳይ እኔ 20 ዓመት እንኳን ለራሴ አይደለም 18 17 ፋሚሊ እዚህ ሀገር ያመጣው ሴትዮ ድፍን ጀርመን እናቀኝ ሴትዮ በማንነቴ እንኳንስ ለራሴ አይደለም የስንቱን ህይወት ያስተካከልኩኝ ሴትዮ አንተ ከኔ ጋር ልታወራ ትፈልጋለህ? አንተ እከክ የሴትኛ አዳሪ ልጅ አሁን ራሱ ደብቶ ከኔ ከወጣ በኋላ አንተ ወንድ ብትሆን ኖሮ ማለት ነው ከኔ ከወጣ ራሱ ፋስት 6 ወር ሊሆን ነው። ኖቬምበር ነው አይወጣ ኖቬምበር ነው አንተ መጨረሻ የተለያየ ነው። ኖቬምበር ዲሰምበር ኦክቶበር ዲሰምበር ጃንዋሪ ፌብሩዋሪ ማርስ 6 ወር ምን ስራ ሰራ እስቶ በቃ የኛንቱ 6 ወር ምን አደረግ? ለማኝ አንድ ያደረግከው ምንድነው ታውቃለህ? እዚህ ጋር ስትሳደብ ትሳደባለህ፣ ጥር ትላለህ፣ ትሰዳደባለህ ምናምን። ከዛስ ምን አገኘ? እዚህ ጋር እንዳንተ ሴተኛ ዳሪ የሆነችውን ግንጋገና ተፈዛዛ የሆነች ጨለማ አጫሽ ድራግስትን ያገኛል። ትግባባላችሁ። ከዛ ጨለማ ውስጥ ቁጭ ብላችሁ እኔ ጨለማ ሰው አይደለም፣ እኔ ብርሃን ሰው ነኝ፣ እኔ ጌታ ኢየሱስ ክርስቶስ ልጅ ነኝ። ገባ? እንዳንተ ያለው የገማ የሊቢያን ውሃ ባህር ላይ ሰይጣን የተጫነ እህቱ ያስጠነቆለችበት አክስት ራስ እኮ ነው የተናገርከው። ለቤታችን ቅርስ ተብሎ አክስት ያስጠነቆለ የእናት እህት አስጠነቆለች አለ። ቤት ውስጥ መጥተው የሆነ ፈርስ አድርገው አስጠነቆሉ አልካ። እንዲ ያል አንተ ራስ ሰይጣን ነህ፣ ራሱን የቻልክ ሰይጣን ነህ። አንተ እንዳልሽ ማለት አንተ ገባ? ለዚህ ነው ከኔ መንፈስ ጋር እናንተ ፓስ አናደርግም። ዳቢሎስ ለዳቢሎስ ፓስ ያደርጋል። ፓስ ታደርጋላችሁ ሁለታችሁ ግንጋጋና ከማለት ነው። ምክንያቱም እሷም ጠንቋይ ናት፣ አንተም ጠንቋይ ነው። ታስታውቃላችሁ። የእሷን ያስታውቃል፣ ያንተም ያስታውቃል። ለዛ ነው ከብት እኔ እናንተ አሁን በደንብ አሁን ነው የምንተያየው። ናት ጨባታ መጀመሪያ ይኸውልህ ይህ የተሸበሸበው ቂጥ እግዚአብሔር ምስክሬ ነው። በጣም ከሚደብረኝ ነገር ማለት ነው። በጣም እሱም ለነገሩ ፎጣ ሳያደርግ እንትን አይልም። ተሳስቶ ራሱ ቂጡን ካያችሁት ቂጡ ጋር እንደዚህ እንደ ጨርቅ የተሸበሸበ እንደዚህ የተሸበሸበ ነገር አለ እና ዋይ ምናምን ከስቼ ነው። ወፍራም ነበርኩኝ ከሳው ዝርክርክ ስለሆንክ ነው። ገባ? ይህ የወላለቀው ጥርስ በድራግ የወላለቀው ጥርስ ይህ እዚህ እንዳለ በድራግ የወላለቀ ፊት አንዳንዴ ቡፍ የሚያደርግ ይሄ ከኮርኒስ ጋር እየተነሳ እኮ ጋ እያለ እኮ የሚወድቅ እንደሆነ ታውቃላችሁ። ለሊት እኮ መተኛት አይቻልም እኮ እዛ ጋ ነው። እንዴት አድርጎ ሰው ከጣራ ጋር ይሄ ጣራ አይታችሁታል? ከጣራ ጋር ይገጫል፣ ይወድቃል። እንደዚህ አይነት ቲያትር ነበር እዚህ ውስጥ ነበር። እንደዚህ አይነት ቲያትር ለዚህ ነው ችግር አለበት፣ የጤና ችግር አለበት ሰውየው። እህትየው የምትባይ ሴትዮ አንቺ ጠንቋይ እነሽ ጽጌነሽ ምናምን ትባል ይኖሚ ነው። ወንድምሽን እዛ ጸበል ይሁን ዝናብ ይሁን የፈለግሽን አስደድቢና ዘምዘም ይሁን አስደድቢና
ሰው አርጊ ስትለኝ ነበር። ለነገሩ አሁን መጨረሻሽም ሊሆን ይችላል። እኛ ተገላግለነዋል ሲጀመር ገባሽ ወይ? አንዷን ይከትልሻል ወይ ያርድልሻል ወይ ራሱን ከሆነ ነገር ላይ ጥሎ ይውልስ። ምክንያቱም የሰይጣን መናኸሪያዎች ስለሆናችሁ ማለት ነው። ከብት እክካ የምትሸተው አንተ ብትሸትማ ነው የሸተተች ሴት የገማች ሴት ቆንጆ ከሆንክ ወንድ አንድ ከሆንክ እኮ አንተ እኮ የራስን እኩያ እኮ ነው ፈልግ ማግባት ያለብህ። ምን ታደርጋለህ? የወለደች ዋይ ለምንድን ነው ታርጌት የምታደርገው የወለደች ሴት ጋር? ዋይ ለምን ለምን ጊዜ የላትም? ስለአንተ ታጣራ እንደፈለግ ማሰ እንደፈለግ መደብደብ እንደፈለግ መሸጎር። ለነገሩ ሸጓሪ አይደለም። በነገራችን ላይ እኔ ያሳያለሁ ከአንተ በፊት የነበረው ሸጓሪ ሽጎራ እንደዚህ አይደለም። እውነት ለመናገር ሽጎራ እንደዚህ አይደለም። መማር ከፈለግ ሽጎራ እንዴት እንደሆነ እኔ ያሳያለሁ። ኢትስ አባውት መኒ አባውት መኒ ብር እኮ እንደዚህ አስቀምጭ መስራት ትችላለህ ነው ያልኩት። መስራት ትችላለህ ወይ? ፊርማ በግሩ እንድናርግልህ ወይ? ይሄን ብር ግን ስሰጥ አንተ ትገባበታለህ። አይችልም መስራት። ልጁ አፍ ብቻ ነው ያለው። አይችልም። ሆፕ ነው ያለው። ወይ ይችላል ወይም የሚከለክለው ነገር አለ። ገባችሁ? የሰራውን ቤት እኮ አይተነዋል። 3 ወር የፈጀበት 2 ወር ከምናምን የፈጀበት ሴትዮዋን አሳብዷት ብሩንም ከለከለችው፣ እሱንም ማባረረችው። በዛ ሰዓት ነው እኔ የተገኘሁት። መስራት አይችልም። ውሸቱን ነው። እላዩ ላይ ያለው ሰይጣን ነው የሚለፈልፈው። ውሸቱን ነው። አይችልም። እኔ አይቼዋለሁ። ኳሊቲ የሚባል ነገር የለውም ልጁ። አይችልም። እሱ የሚችለው ምንድነው? መሳደብ። ሲንግል ማሞች ጋር ሄዱ መሸጎር። ሲንግል ማም ደግሞ ስትረስ ስላለባት በአፍንጫዋም አስገባባት፣ በጭንቅላቷ ይጥማ። በቃ ለእሷ ትልቅ ነው ሴክስ ማለት ያ ትልቅ ነው። ምክንያቱም ጊዜ የላትም። ልጅ አለ። ገባችሁ? የጀርመን ቤት ማለት የካርቶን ቤት ነው። እዛ ስትሸጉር እዚህ ጋር ነው። ስለዚህ ይጥማታል። ኖት ሚ። እኔ ደግሞ መሸጎር የማውቀው ቢች ላይ ነው። የኔ ወንድም ፎቅ ላይ መጨረሻ 5 ስታር 4 ስታር 7 ስታር ላይ እንዴት መሸጎር እንደሆነ አሳያል። መሸጎር ምን አይነት እንደሆነ አሳያለሁ። እንዴት አንጠልጥጌ እንደመሸጎር። ስለዚህ የፓስ እንዳስነሽ በሽጎራ ብታወራ ፓስ አናደርግ ምን እናንተ። እኔ እንደዚህ አይነት ሽጎራ አልወድም ብሎ እንደ ውሻ ጣለፍ። እኔ እንደዚህ አይነት ሽጎራ አልወድም፣ አይመቸኝም። በሽጎራ ከሄድ በስራ ኬክ ስራ የለም። ዱርዬ ቦዘኔ ነ በጭንቅላት ብትሄድ ቁጭ ብለህ እንኳን የሆነ መጽሐፍ የሆነ ኮምፒውተር ከፍተህ ስታነባ ላይ እኔ እናንተ በምንድነው ፓስ የምናደርገው? በምን ስትበላ አትጥም። ስትበላ አንተ መብላት የምትችለው አንድና አንድ ምንድን ነው? እንጀራ አርህን እዛ ጋር ሰገራህን እንደዚህ አወፍር ለመሰገር ማለት ነው። ና እኔ ሁሉ ጊዜ ሽንኩርት ጥብስ ያልኩላ ነው። ምናልባት የሆነ ታይም ላይ ሊሆን ይችላል። ከዛ በላይ የሆነ ዊኬንድ ላይ ወጥቼ የሆነ ከቦይፍሬንድ ጋራ የሆነ ከጥሩ ግላስ ዋይን ጋራ የሆነ በቃ ጠጥቼ መንገድ ላይ እየተሻጎርኩ መምጣት ሆናል የምፈልገው። የአርነት ና ፓስ አናደርግ። እኔ እናንተ እኔ መጨፈር ፈልጋለሁ፣ አንተ መጨፈር አትፈልግም። እኔ ስፖርት መስራት ፈልጋለሁ፣ አንተ ስፖርት መስራት አትፈልግም። እኔም ጮክ ብዬ የሆነ ነገር ስለሆነ ነገር ቶፒክ አንስቼ ማውራት ፈልጋለሁ፣ አንተ እህቴ ካንሰር ይዟት ትላለህ። እኔ አንተን ችግር የአንተን እህት ካንሰር ላሳክም ነው የመጣሁት። እኔ እኮ እህቴ ካንሰር ሲይዛት እንዳንተ ማለት ነው ማንም ጠይቄ አይደለም፣ እኔ ሆነኝ ያሳክምኳት ራሴ። የማንም ጥያቄ ያስፈልገኝ ምን አገባኝ? ካንሰር ከያዘት ስራ ሄደና ሳክማት። እች ካንሰር ያለባትም ማለት የአፍንጫ አንድ የአፍንጫ ካንሰር ይላል፣ ከውሸቱ ብዛት የጉሮሮ ይላል፣ የአፍንጫ ካንሰር ይላል ምናምን። ለምን? አጭበርባሪ እህትና ወንድም ስለሆናችሁ። ስለ እናት ድንጋይ ትብላ
አንተ ስታስበው ከጂጂ እጅ ነው ገንዘብ የሚወጣው። አሬን አታገኘው። ማሬን እሸጠዋለሁ። አንተ አፍ ላይ ነው ማረው። ኖ አይቻልም። አዳምጥ፣ ቁጭ ብለን አዳምጥ። እከክ ብለዋል እኮ ጓደኝ ወንድም ያጎት ልጅ ጂጂ ሚዲያ ላይ አውጥታ ታሰጣሃለች። ተጠንቀቅ ብለዋል። ተጠንቀቅ ብለዋል። ለምን አልሰማኸው? ማነው ስሙ? ክብሮ ጂጂ ብለዋል። ሚዲያ ላይ ታሰጣሃለች ብለዋል። አታውቀኝም ማለት እንደ ሌሎች ሴቶች ምናምን ነገር ዝም እኔ ህግን አልጠብቅም። ይሄ ጀርመን ህግ ይሄ ወስዶ አስሮ ምናምን ነገር ወይ በገ ኖ ኖ ኖ ከአይምሮ የማይወጣ ነገር ቁጭ አድርጌ ነው የምወጣው። ትናንት ደውላ ነበር ሽታታንባል ራሱ ምን መስትለኝ እናወራዋለን። እሱ እከክ ኢዲየት ማትረባው እንዳንተ አይነት ወንዶች በሚሊዮን ነው ኢትዮጵያ ውስጥ ያሉት። ለዚህ ነው አፍሪካ የምትባል ሀገር ድሃ ናቸው። እንደናንተና እንዳንተ ያሉት የሴተኛ አዳሪ እና አህያ ወንዶች ስላላችሁ ድሃ ነው። ለዚህ ነው ወይ አትሰርቅ፣ ወይ አትሰራ፣ ወይ አትበዳ። ያ ቀጭን እግርህን ትይዝና ብቻ እንዲህ እያልክ በሽተኛ ልጆችን እዛ ጋር እያዝረከረክ የአንተ ቢጤ በሽተኛ ልጅ ትወልዳለህ። እንዳንተ ሌላ በሽተኛ ዓለምን ትሞላታለህ ማለት ነው። አሁን በደምብ ነው የምናገር። አሁን ምን አይነት ሴት እንደሆንኩ ታየኛለህ። ምክንያቱም ጥላቻ በስድብ ከሆነ አሳይሃለሁ። ጥላቻን እንደዚህ በመናገር ከሆነ ጥላቻዬን አሳይሃለሁ። እኔ ግን ስጠላ አብሬው ከነበርኩት ሰው ጋር አብሬው አንድ እንጀራ ከበላሁት ሰው ጋር ራሱ አትፈልገውም አይደለ? ጥለ መሄድ ነው የማውቅ። አልገባህም? ያ ሳይገባ ሲቀር ጥላቻ በስድብ ከሆነ ነው ዩኖሚ ጥላቻ ምን አይነት እንደሆነ እስከነ ልጅ እየነገርኩ ነው። እስከነ ልጅ ጥላቻ ምን አይነት እንደሆነ ከሆነ እያሳየው ነው። ይሄ ነው ጥላቻ። ብዙ ያመለጡ በጣም ብዙ እንትኖች አሉ። እኔ አላይ ነው ስለማላይ፣ ምክንያቱም የአምሮት ማይ ቢዝነስ ምንም እንትን የምትልልኝ ነገር የለም። ጥላቻ ተከባብረህ እትሶኪ ያ ከኔም ሊሆን ይችላል ጥፋቱ፣ ከአንተም ሊሆን ይችላል ጥፋቱ። አብረን ነበርን፣ ብዙ ነገሮች ጥሩ መጥፎች አልፈዋል። ቴንኪው ስትባል አልጣምህም አይደለ? አልተመቸም። አንበሳ ሲወርድልህ የተወደድክ መስሏል አይደለም? አይደለም። አጥፍቼም ከሆነ ይቅርታ፣ ለደረሰብን ነገር ይቅርታ። እሱም አልተመቸም አይደለ? አሁን በደንብ ይመቻል። ይህ ስድብ ይመቻል አሁን ማለት ምንም ምን ተመቸክ? አሁን በደንብ ይዋጥልሃል። ምንም ምን ይሄ ደግሞ ልቦን አያውቀው። ትንቅኝ ነበረ ስትል አዎ ንቅህ ነበር። የምንቅህ ግን አንድ ቻንስ እየሰጠው ነበር ምንቅ። ይሄ የእሱ ባህሪ አይደለም፣ የሰው ልጅ ባህሪ። እኔ ሁሌ እላለሁ የሰው ልጅ አንድ ቀን ይነሳል። ዛሬ ታች ሊሆን ይችላል፣ አንድ ቀን በሆነ ነገር ሊነሳ ይችላል። ይነሳል ማለት ግን ያድጋል ማለት አይደለም። አዋቂ ሆነ ማለት አይደለም። ገንዘብ ይኖረዋል፣ የሚፈልገውን ነገር ይገዛል። የምትፈልገውን ነገር መግዛትና ማወቅ ግን ይለያያል። ምናልባት ቁሳቁሶች ግን ልታውቅ ግን አትችልም። አታውቅም። አንተ የምታውቅ ሰው አይደለም። ለማወቅ የተፈጠርክ ሰው አይደለም። ችግር አለብህ። ጤና ላይ ችግር አለብህ። ጤና ላይ ትኩረት አድርግ። ስል ጭራሽ ለካ ሚስትን አቅፋ አንቺ ከካም አንቺ ጥባታም አንቺ እንደዚህ ሚከካ ማን ነው እየፎከተ እኔ እሽኝ የሚለው እንዴ? እኔ ራሴ እሽኝ ይለኛል። አዎ እንዴት ነው ማሽን? እኔ አንደኛ ሰውን አሽቼ አላውቅም። መታሸት ከፈለገ ክፍል ማሳጅ ሄድ። ማሸት ምን አይነት ማሸት ነው? ሴክስ ልታረግ ስትል የምትተሻሸው ነገር ነው? ሴክሹዋል ማሳጅ ነው ወይስ አይ እዚህ ጋር በላኝ እኔ ቺቺ እኔ ይሄ ደብረ ማርቆስ እና ገብረ ማርቆስ የሚያደርጉትን ነገር እኔ ላደርግ? አሩ ሲሪየስ ምን ውስጥ
እንደዚህ ነገር አላውቅም እልሃለሁ። ይህ ማሸት መተሻት እኔ ጥፍርን የቆረጥኩልህ ሙያዬ ስለሆነ ነው። ስለ ቆሸሽክ ነው ታጠብ ያልኩህ፣ ግን ሙያዬ ስለሆነ ነው። ግን ማተብ ግን ሙያዬ አይደለም። ስለዚህ እከካሙ አንተ እንጂ እኔ አይደለሁኝም። ኔስቲ ኔ ቤቢ እዚህ ጋር ከኪልኝ አሉ ሲሪየስ እኔ መጥቼ ስላክልህ ይህንን አምጪ እዚህ ጋር የሆነ ነገር ስጭ ኖ እኔ አላደረገውም። ያንን እኔ ያቺ ሴት አይደለሁም። ያቺ የምትለኝ አይደለሁኝም። አንድ ጅኪያ እንተዋወቅ በድጋሚ ሄድና ያችን ከምባታ ግንጋንጋን ሄድና ያንን አቀብኝ። እኔ አላቀብልህም ነው ወይ አላቀብልም። ራስ እግር አለ እጅ አለ ተነስተ ታደርጋለህ። ይሄ እንዲህ ስጭኝ እንዲያርግልኝ አሉ ሲሪየስ ዋሪዮ ውርደታ አውሮፓ መኖሪያ ነረሳ እንዴ? ወይም የቤት ሰራተኛ ነኝ እንዴ? አሟል ስራ ይዘሃል። አሁን የሆነ ስራ ላይ ሆነ ይሄ ጊሚ ወተር እስ ኦኬ ቤቢ ውዛ አጠገቤ ካለ አንተ እኮ አጠገቤ ሆነ እኮ እኔ እኮ አንዳንዴ በጣም አንዳንዴ የሆን ነገር እልፍ ስትሉ ቤቢያ እኔ ሳመኝ ይላችኋል። መሳምን ይፈለግኳ ናና ሳመኝ ኖ ቤባ እኔ ቁጭ በይብኝ። ቁጭ ብለንም ተነስተንም ሰርተንም እንዴት ነው ቢሆነው? ቁጭ በይብኝ። አንተ በቆመብ ቁጥር ቁጭ ማለት አለብኝ እንዴ? ኖ ስሜቱ ሼር ሲሆን ነው። እኔ እዚህ ጋራ ስራ አለብኝ የሆነ ነገር ስለሆነ ነገር እያጠናው ነው እያነበብኩ ነው እያዳመጥኩ ነው። እኔ ቁጭ በይብኝ ይላቸዋል። ምን ኳ ቁጭ አጠገብ ቁጭ ምትለ ወይ ቃ ላይ ነው ቁጭ መለው? አንተ በቆመብ ቁጥር ቁጭ ልላ እንዴ ነው ወይ? መጀመሪያ እኔ ስሜቱ አለኝ። ገገማነት እኮ እዚህ ጋር እኮ ነው የሚያስታውቀው። አንተ ብቻ ቂጥ ባየ ቁጥር ወይ እኔ እኮ ቼክም አላረግም። እኔ አንተን ባየ ቁጥር ነው አይቆመብኝም። እኔ እዚህ ጋር ምንድን ነው እስቲ ቆይ እንዴት አድርጌ ነው እዚህ ጋር የዚህ የበሰበሰ የደከመ ስንት ዓመት 15 ዓመት እዚህ አውሮፓ ተዘብዝቦ ህይወቱ ያልተለወጠ ሰውዬ እንዴት አድርጌ ነው አስቤዛችን የምንችለው? እንዴት አድርጌ ነው ብራችንን ከበር የማደርገው? እንዴት አድርጌ ነው ህይወቱን ማስተካከለው ብዬ አይኔ ፈዞ ቁጭ ይላል። ቁጭ በይብኝ። አንተ እኮ እንደዚህ ውርደታ መኮነ ይሄ ነው እንዲወራል የፈለገው ስሜት ነው ምን ማለት ነው? አሁን የማይገባኝ ነገር ምን ላይ ነው ያለው? የትኛው ዓለም እንደዚህ የሚባለው የትኛው? በይ ያ ኔ እሺ ምን እንማሽለን ሰራተኛ ነው ቀጠጥ እንደዚህ ነበሩ ሴቶች የሚያስተዳድሩ። እኔም ማቀብ ስራን ጨርሰ የሆነ እረፍት ስታደርግ ተነካክተ እንደዚህ ተነካክተ ምናምን የሆነ የምትሳሳበው ነገር አለ። ገባ? ስትሳሳብ አንተ ሌላ ልምላያል መጣብኝ ቁጭ በይልኝ የምትል ከሆነ ዩጋዴነት እንትን ሂድ። የሰዎች ስሜት ማዳመጥ እንኳን ሴክስዋል ላይ ነገር አይደለም የሆን ነገር እኔ ራሱ ለአንተ ላወራ ስል ሲሪየስሊ በጣም ልዩነት አለን። የሆን ነገር ልጠይቅ ስፈልግ ሄይ ሶሪ ጊዜ አለ የሆን ነገር ፈልጌ ነበር ነው የምለው። ይሄ እንደዚህ ነበረ ታቋላይነን ነገር ነው እንኳን ስ አይደለም ባንዴ እንዲናርግ ልክ በቃ የሆነ አክሲደንት ነው የሚያደርግባችሁ። እናንተ ሌላ ህይወት ላይ ያላችሁ በኢትዮጵያ ሄድ ይላችኋል። ሀሳቦች ውስጥ እኮ የለም። ይህም በይብ ደግሞ ለነገሩ ስም መጥራት አይወድም። ምን ብላለች አንዷ? እናቴ ምዬ የማማዬ ቤብ ካለሽ በቃ ስለማያውቅሽ ነው። ሁሉንም በይብ ነው በይብ እንደዚህ ሊሆን ነው ይላችኋል። እናንተ እኮ ሌላ ዓለም ላይ ናቸው ያላችሁት። እንዲህ አይሆንና ይሄ ልጅ እንግዲህ ከመጣ 15 ዓመት ሆኖታል። ከኢትዮጵያ ፍሬሽ የመጣው እንዳለን 15 ዓመት ሆኖታል። እዚህ ጋር የምናወራው ስለ ሳውዝ አሜሪካ፣ እሱ የሚያወራው ስለ ሳውዝ አፍሪካ። ልዩነታችን የዚህ ነው ያለው። ቆሽ ስራ ይዣለሁ የሆነ ነገር ውስጥ ሆናችሁ ራሱ አንድ ጊዜ ስራ ይዣለሁ በኋላ ኧረ እዚህ ጋር የሆነ ነገር እያደረግኩ ነው። መልሽልኝ እንጂ ምንድን መልስለው? እንደዚህ ሰርተህ ሂድ ሰርተህ ትኬትን ቆርጠህ ፓክ አድርገህ ሂድ። በጣም ከዛ ያኮርፋል። ከዛ ድብድብ ይፈልጋል፣ ስድድብ ይፈልጋል፣ መደባደብ በሙሉ ይፈልጋል። የሚፈልገውን ነገር ካልመለሳችሁለት እንደዚህ አይነት ወንድ ነው።
በልክ ያስቀመጥ። ከዛ እኔ በጣም የሚያስቀኝ ይሄ አለኝ አንድ ጊዜ ይሄ ያጠራቀምሽውን ገንዘብ አትበይ ማርድሻለሁ አለኝ። ታስ ላስት እኔ እንዳጠራቀምኩን ከሄ ነው ኢንፎርሜሽን ስ አግኝተ የመጣው እኔስ እንዳለኝ እንደሌለኝ ከታባል ለምን አጥነተን የመጣው ልክ ከእጄ ላይ ቢራው እንደወደቀ ማለት ነው። ስለዚህ ድድብ ይህንን ያለው እበለዋለሁ ብለሽ ያልሽውን አለ ልትበዩ እበለዋለሁ ዝናናበታለሁ ያልሽውን ሳትበዩ እኔን የምገልሽ ያንን ያደረገው አትበይም ነው ያለኝ። ጨረሽ ስም ጠርቶ ማለት ስም ጠርቶ እዛ ሲበሳበሱ የሚያወሩት አሉ ልጆቹ። እሱን ስም ጠርቶ ነው ያለኝ። ስም ጠርቶ ነው ያለኝ። እኔ እዛ ጋር በቃ ውሃ ምክንያቱም ተመካክሯል ከእህቱ ጋር ስም ጠርቶ ልክ በቃ የሰጠኝ ራሱ የሰጠኝ ያስቀመጠ እንዴ ሲሪየስሊ አባትን የሰጠኝ ወይስ ከአባት እንትን ላይ ነው የመጣ? እና አንተ ከብት መሀየብ ለነገሩ ሰይጣኑ ነው አንተ ላይ ያለው ሰይጣን ነው። እኔ ደግሞ 100% ሾሮኛ ነገር መጨረሻ ሀያ ነው የሰው የአንድ ሴትን ነፍስ ይዘን እንደምትጠፋ አም ሹር እኛም ይኸውልህ አሁን የምታሳያቸው እኔ ፊቷ ላይ ያየውባት ነገር አለች ልጅ ራሱ ፊቷ ላይ ማለት ነው። እኔ ድሮ የሚታየብኝ አንዳንድ ብልጥ የሆኑ ሴቶች ልታውቁ ትችላላችሁ። አይኗ እየተንቀጠቀጠ ነው የምታወራው። ይሄ ደግሞ የማይቀር ምናየው አይኗ ይላል እና ያ ደግሞ የፍራቻም ጭምር ነው። እኔ የሆነ ታይም ላይ ያጋጠመኝ ነው። እኔ የሆነ ታይም ላይ በጣም ራሴን ኮንትሮል አደርጋለሁ። በጣም ስትሮንግ ነኝ እላለሁ። ግን ሳላስበው እየሄደ እቃውም ላፕቶፕ ወደቀ ከእጄ ላይ። ላፕቶፔ ከሆነ ቦታ ላይ የሆነ ቻርጅ ላደረገው ስል ላፕቶፔ ከእጄ ላይ ደውሎ አልወደቀም። ያልወደቀ ነገር ንገሩኝ ከእጄ ላይ። ምክንያቱም ውስጤ ውት ስላለ ማለት ነው። እንዴት እኔ እንዲያውም ምፈራው እንደነበር ታውቃላችሁ? እንዳልገለው ነበር። ይህ ልጅ እንዳልገለው ከፍርሃት መግደልም ሊመጣ ይችላል። ግን እኔ እግዚአብሔር እኔ ሰይጣን ነው ቤቴ ውስጥ የገባው። ሰውን ታውቃላችሁ? ሰይጣን አይታችሁ ታውቃላችሁ? አታውቁም? ማለት ሰይጣን ነበር እጄ ላይ የነበረ ሰይጣን እጄ ስቲል ነው። እኔ እግዚአብሔር ምስክሬን ነው የምላችሁ። ትላንት ሌላ ሰው ነበር በህይወቴ ላይ በጣም አስቀያሚ የምለው እረሱ መልአክ ነው። የልጆች አባት መልአክ ነው። መልአክ እንኳንስ እበላሻለሁ እንኳንስ የሰራሽውን እበላሻለሁ። እሱ የእሱ ችግር ሌላ፣ ችግሮች ግን የራሳቸው እንትን አላቸው። ምን ል ነበር በቃ ልጅ እሱ ሳይሆን የሚያጠፋኝ እኔ እንዳላጠፋ መጨረሻ ላይ የሆነ ሰዓት ላይ ተስማማ። በቃ ሄድ ውጣ፣ ሄድ ቤት ፈልገሽ አስወጭ ነው። በጣም ደግሞ በጣም ብልግና ነው። እኔ አሁን ብዙ ጊዜ ወንድና ሴት ሲጠላ ይቻሉ እኔ ባልኖርበትም ማለት ነው። የኢትዮጵያ ወንድ ውጣ ስትለው ይወጣል። ወንዳ ወንድ ነው ይሄ እኮ አይወጣም። ጭራሽ ምን ይላል? ክፈኝ እናውጣለሁ፣ ክፈኝ እናውጣለሁ። እግዚአብሔር እንደዚህ ነበር የሚለኝ። ክፈኝ ምንድን ነው ያለኝ? አንድ ጊዜ ህይወቴን አበላሽተሽዋል እና ክፈኝ አለ። ህይወቴን አበላሽተሽዋል? ህይወትን አተረፍኩት እንጂ እንዴት ነው ህይወትን የማበላ? የሆነ እንትን ውስጥ ካልኩሌት ውስጥ ገባ። እንዲያርገሽን ቤቴን አስለቀቀሽ። ምንም ቤት እኮ አልነበረው የተመዘገበበት ቤትን እንጂ ጠላ ጠጅ እንደዚህ ነበረ አብሮት የነበረ ልጅ ሲነግረኝ በርሜሎች ነበሩ፣ የአልኮል መስሪያ በርሜሎች ነበሩ።
እና የሆነ ስዕል አለው አለ፣ የሆነ መሬት ላይ እንዳልጋለው አንድ ሻንጣ አለው አለ። በቃ ያስራት እቤት እንድገባ ራሱን ያልፈቀደልኝ እሱ የሚኖርበት ቤት ውስጥ እንድገባ እንዳየው አልፈቀደም። ምክንያቱም ታሪኩን ላይ ነው፣ ሰዎቹን ላቃቸው ነው፣ ሊያወሩ ነው ከኔ ጋር። እሱ ግን የሚለው ሌላ። እነሱስ ምን አድርጓቸው? በርሜል ማለት ይሄ የጠላ መጥመቂያ የለም፣ የጠጅ የጠላ መጥመቂያ ምናምን እንደዚህ አይነት ቤት ውስጥ ነበር። ነገርኳችሁ እኮ ልብሱ እኮ እስካሁን አለ፣ ታች አለ። እታች አያድረስ፣ ብቻ እግዚአብሔር አያድረስባችሁ እነዚህ አይነት ነገር። 17 ዓመት የኖረ ማለት ነው እዚህ ሀገር ውስጥ 17 ዓመት አውሮፓ ውስጥ ሲኖር የለም ምን ነገር። አሁን ይሄ ወንድ ነው እንግዲህ መጥቶ እዚህ ጋራ እክካ ጥንባታ ምናምን ሲል እክካም ጥንባታ ጣዩ ለምንንም ጥለው ጊዜ ሳገኝ ወስጄ እያንዳንዷን በቪዲዮ ቀርጬ ቁጭ አርጌ ዩቱቤ ላይ ወጣ አረግላቸው። ምክንያቱም ይህንን ልብስ ተነስተ የተነሳቸው ፎቶዎች አሉ። ማንም የኔ አይደለም ቢል የድሮ ፎቶዎቹ አሉ፣ ይወጣል። ገባችሁ? አምላኬ ሲሪየስሊ እንዴ እኔ እንደዛም ሆኖ ሰውን መጉዳት አልፈልግም። እግዚአብሔር ምስክሬ ነው የምላችሁ። ምን አይነት ባህሪ ያለኝ እኔ እግዚአብሔር ይመስገን። ይህም ባህሪ ትዕግስት አለኝ በጣም ለሰው፣ በተለይ በጣም ትዕግስት አለኝ። ግን ያንን ባውንደሪ አልፈ ስትመጣ ግን እኔ የምቀብርህ እኔ ራሴ እቀብርሃለሁ። እኔ ወደ ራሴ ተመልሻለሁ። እኔ ቆንጆ ወደ ራሴ ተመልሻለሁ። ግን እኔ እንዳንቺ ደደብ አይደለሁም። የሆን ነገር ውስጤ ካስቀመጥኩኝ ቅበረኝ፣ አለቅሽ የምፈልገው ደረጃ እስከምደርሽ ድረስ አለቅሽ። ይሄ ደግሞ ግልጽ ባህሪ፣ ማንም ያቀኛል። እኔ ከሱ ጋር ልንገራችሁ ጋይስ፣ ይሄ ቀረብሽ አልቀረብሽ ጋይስ፣ መጀመሪያ ደስተኛ ኦኬ። እኔ እውነቱን ለመናገር እኔ ሸውጄውንም ነው ጨርሰሻል ሲለኝ ሴክስ ላይ ራሱ አሁን ምለው ወይ አርጌው ማለት ፈርስት ታይም የሆነ የመጀመሪያዎች አካባቢ ስኩድ። ከዛ በኋላ ግን እኔ ማቆኒት እንደኖርኩ ቤት ውስጥ ምክንያቱም መሆን ስለነበረፈ እምቢ ካልኩኝ ሌላ ችግር ያመጣል። በሴክሽዋል እንኳን ስደበርበት ነበረ። ምክንያቱም ችግር ስለማልፈልግ፣ ካልሆነ ችግር ይፈጥራል፣ ያብዳል። በቃ ራሱን እንደ ወንድ ነው የሚቆጥረው። በቃ እንዴት እንደዚህ አይነት ነገር እንዴት ምናምን። አንድ ቀን ትቼው ስነሳ አበደ። እንዴት ብትንቀኝ ነው ምናምን ምን ማለት አንደኛ መጨቃጨቅ እንደዚህ ነገር አይናሉ። ምን ሆነሃል ስለው እንዴት ብትንቀኝ ነው አለ። ኦኬ ይህም ጭቅጭቅ ሊሆን ነው። ምን አገባኝ እኔ። ቤቢ መተሻል ሲለኝ መጥቻለሁ ነው የምለው። ደስ ይለዋል፣ ወንድነት ይሰማዋል። እኔ ግን ስቅበት ነበር፣ በጣም ነበር ምስቅበት፣ በጣም ነበር። ይኸውልህ ዛሬ ልንገርህ፣ ቁጭ ብላ አዳምጥ፣ እስቅብህ ነበር። ለይቶ እንኳን አያውቅም። ሴት ስትደሰት ሳትደሰት ስትቀር ይህን እንኳን ለይቶ አያውቅም ነበር። ምክንያቱም ምን አጨቃጨቅ፣ በስንቱ ልጨቃጨቅ፣ በስንቱ ትጨቃጨቃላችሁ። እምቢ ስትሉ ጭቅጭቅ ነው፣ አይ ስትሉ ጨቅጨቃሉ፣ አይ ወዲህ ስትሉም ጭቅጭቅ። ስለዚህ በምናም ስ እከክ አዳምጥ ጉድህን። እግዚአብሔር ምስክሬን ነው። እኔ ይሄ ጨለማ አይንጋል። እግዚአብሔር ምስክሬን ነው የምላቸው። ሎንግ ታይም በመጨረሻ ግን አቃተኝ። ሲያቅተኝ እኔ ነገር ስቶፕ ማድረግ አለብኝ። በቃ ስቶፕ ማድረግ አለብኝ። እምቢ ስለው ለምን አለ ኖ በቃ አልችልም። አሁን ይግደለኝ አልኩኝ። በቃ አሁን ከፈለገ ይግደለኝ፣ ከፈለገ ይረደኝ። እኔ እየሸወድኩት አልኖርም። በቃ
ሰውነቴ እየቀፈፈው መጣ። በቃ ልጠጋው አልቻልኩኝም። ሲነካኝ በሙሉ በጣም ነው የሚደብረኝ። ሌሊት እግዚአብሔር ምስክር ተኝቼ ሌሊት መጥቶ ሲስመኝ ራሱ እነቃለሁ። እዚህ ጋር ሲስመኝ ማለት ነው ይሸክከኛል፣ ይደብረኛል። ከዛ ጠላሽኝ አለኝ። አልጠላሁም አልኩት። ግን መጥላት ሳይሆን ሴክስ እና ጭቅጭቅ አብሮ አይሄድም። በቃ ሴክስ እና እኔ ዛሬ ግልጽ ወደ እግዚአብሔር ምስክሬ ነው የምላችሁ ልጆች። እኔ ይሄ ጨለማኝ ጋር እኔ በቃ እውነቱን ልንገራችሁ ምንሽ ጠላ ስለኝ በቃ እኔ ሰውነቴ እምቢ አለ። አስጠላኸኝ ሳይሆን ሰውነቴ እምቢ አለ። ምን ጭቅጭቁ ጸቡ በዛ። እንዴት አድርጋችሁ ትጣላላችሁ? ከዚ ብለ ሴክስ ታደርጋላችሁ? አይሄድም ማለት ጸቡ በዛ። ኦኬ ምናምን አለ። ግን የዛ ሰዓት እየገባው መጣ። እየገባው በፊት ስክሪኔ በሙሉ የእሱና የኔ ፎቶ ነው። የለም እማደርጋቸው ነገሮች በሙሉ ቅንስ። ይሄ ጠዋት እየተነሳው ቡና አቅርቤለት መሄድ፣ ምግቡን ሰርቼለት መሄድ። አረ ድንጋይ ብላ አልኩትኝ። ለምን ጀንቶ ይጓብ ስትፈልግ ይመጣል እዚህ ምናምን ምግቡ ምናምን ነገር የሆነ ድሮ 3-4 አይነት ምግብ ነው ሞልቼለት የሚሄደው። ስትፈልግ ብላ ስትፈልግ ደቼ ብላ እኔ ከዚህ ወይ እኔ እስከሚወጣ ወይ እሱ እስከሚወጣ ነው ጠብቃ። አንተ ግማታም። እኔ ሰውነቴ የራሱ ነው የቀፈፈ። እግዚአብሔር ምስክር ነው። ሰውነት በመጨረሻ ላይ እና የተጣላ ነው። ምክንያት ምንድን ነው? በጣም ትዝ የሚለኝ በጣም አጭር የሆነች ነጭ ቀሚሳለች ቁንጣ ነገር እሷን ለብሼ ፉን ይሄ የበሰበሰ መጣና እንዲህ ሊስመኝ ምናምን ሲፈልግ አትስመኝ አልኩት። ዞር በልልኝ አለ። ለምን አለ። በቃ ዞር በልልኝ አልፈልግም። በዛ ይጣላ ነው ያለ ኖ አምነት ጋር ቤት ፕሊስ ጎዳ የምትሄድበት ሂድ ከፈለግ ነው። አልችልም እኔ ሰውን ስጠላው በቃ ጠላው። ስለዚህ ባይ የዛለታ ነው ትልቁ እዚህ ጋር ደረሰበት መሰለኝ። ቢላ ይዞ እሪ አብድሻለሁ፣ እገልሻለሁ፣ እሰቅልሻለሁ ምናምን። አሁን እንግዲህ እንሰቃቀላለን። ተሰቅለኝ እንደሆነ አሁን መሰቃቀል የሚመጣ ያ አይቻልም። እዛ ጋር የራሳችሁ የሆነ እንትን አላችሁ፣ ይቃፋችኋል። ደግሞ አስባችሁታል። ወንድ ልጅ የሆነ ሴክስ እንኳን ሴት ልጅ ብቻ ወንድ ሴክስ ሲፈልግ የሆነ ቆንጆ ሆኖ አምሮበት የሆነ ገባችሁ የሆነ ከእንቅልፉ ተነስቶ መጥቶ ሴክስ ይፈልጋል። ተንጨብርሮ እስከነገማፉ ማለት ነው። አረ ሲሪየስ። እኔ እኮ አንድ ወንድ እኮ የሆነ ሲያምር ቆንጆ ሲሆን የሆነ ነገር ሲሆን እያከክ እየመጣ ሴክስ አይደብርም? ያ አፈን እንኳን ሳታጠብ እስከነ ፀጉርህ እንደዚህ ተንሻፎ ማለት ነው። ደግሞ የፈረደበት የለሰለሰ ፀጉር በጣም ምጠላው ነገር ነው። በጣም ከሱ ደግሞ ምጠላው ነገር እንዲህ ከተጋደበም ፀጉሩ በዚህ በኩል ጥፍጥፍ ብሎ እንደዚህ ሞላ ላይ ያስመስላል። እንዲህ ለዚህ ነው አይታችሁት እንደሆነ እንዲህ የሚለው እኔ ነኝ የነገርኩትኝ። አንተ ሰው እያልኩትኝ ሁል ጊዜ እንትን ስል በእጅ አስተካክለ ፀጉርህ ወይ እንዲህ ከተደገፈ ፀጉር የለውም ብን ብሏል። እንዲህ ካለ ጥፍጥፍ ይላል በዚህ በኩል እንዲህ ካለ ለዚህ ነው 10 ጊዜ እንዲህ የሚለው። የምን ያልጋ መውረጃ የምናቱ ድንጋይ ተውረድለትን ነው። የምን አባቱን አልጋ መውረጃ መጀመሪያ ወንድ ነው። በዛ መልኩ ይመጣና ሊስማችሁ ይፈልጋል። የሆነ አትራክት ማድረግ አለብን ለመሳምም። ልክ እንደ የሆነች የለችም ሊጥ እያቦካች ምናምን ነገር ናማሪ ልሳም አይነት ነገር እነሽ ካዳስነሽ አልችልም። እኔ የሆነ ነ ሴክሲ መሆን አለበት፣ የሆነ ማማር አለበት። የሆነ የዛኔ ነው የራሴ ላለው እስከነ ምናምን ይመጣና ሊስማችሁ ይፈልጋል። ይሄ የሊቢያ ሴክስ ነው? ሱዳን ላይ ነን ያለ ነው ወይስ ስደት ላይ ተደብቀን? የኔ ወንድም አነዳት ኦኬ። እኔ ልስ አይነት ሴት አይደለሁ። ሄድና እዛ የለመድክበት እንዴ በእግሩ እየሄደ የሆነ እንዲህ እያከከ በሙሉ ሊመጣባችሁ ይችላል። ይሄ ግማታ ማለት ነው።
እጅን ከዚህ ውስጥ አውጣ። እጅ ሁሉ ጊዜ እጅን አትክተት። ጸባችን ማለት ነው፣ ትልቁ ጸባችን። እጅህን ጭገር ውስጥ አትክተት። እኔ ስለአንተ ጉድ ላውራ ብል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ደግሞ የሚከተው ነገር አለ። እንደዚህ አስባችሁታል? እዚህ ውስጥ ይከታል፣ ከዚያ ያወጣል። ምን እንደሚነካ ብርጭቆ ይንካ፣ እቃ ይንካ፣ ምን እንደሚነካ አታውቁት። አንተ ሰውዬ እጅህን አውጣ፣ ታጠብ፣ ሂድና እጅህን። በዛ እጅ ሞባይል ይነካል። እኔ ደግሞ የእሱን ሞባይል ይነካለሁ። ህፃናት ይኖራሉ። አይዶን ነው ብቻ ግን ግማታም የገማ ከአንድ የበለጠ ደግሞ ግማታም አለ እንዴ! ምኑን ከምን እንደሚነካ እንደማያውቅ እንዲህ በሙሉ ይላል። እዩት እንትን ላይ በቀደም ታይታችሁታል። እንዲህ ሲጎረጎር እሷ ደግሞ ስላቸው ግም ለግም አብረህ አዝግም። በህይወቴ ደግሞ ቂጡ የሚጎረጉር ይሻለኛል። ወንድ እንደዚህ ከጎረጎረ ሴት እንዲህ ከምትጎረጉር እጇን አምጥታ ቂጧን ብትጎረጉር የተሻለ። እንዲያውም ምን በሳይንሱ ምንምታ እዚህ ላይ እንዳለው ግማት የታችኛ ይሆን። ምክንያቱም ዳይድ እንትን የሚባለው የሞተ ቆሻሻ ነው የሚባለው። አይታችሁታል። አሁንማ ትቷል፣ ተመስገን። እንዲያውም እዚህማ በቃ ጩኸት ነበር። ስል ባይ ምን ችግር አለ ይላችኋል። ባይ አምኖቴን አፍሪካ እኔ በልጅነትም እንደዚህ በጣም እኛ ቤት በጣም የሚጠላው ነገር በጣም ሶፍት እድሜ ለኮፕሬሽን እድሜ ለአባቴ ሶፍት ጠርግ እያረግ እሷም እኮ እንደምትል እንዲህ እኮ ነው የምትለው እሷ። እንዲ አሁን ተግባ አንተ እና እኔ እኮ አንደኛ ልጁ ከኔ ጋር የሚኖር አይደለም። እኔ የሆነ ነገር ሲነካ ይላችኋለሁ። በቃ ተው እልና ሲደግመው ተው እልና ጮቴ ነው የምቀጥለው። አንግባባም፣ ከኔ ጋራ በፍጹም አንግባባም። በአቀማመጥ አንግባባ፣ በአወራር አንግባባ፣ በአበላል አንግባባ። እኔ እና እሱ በምንድን እንደተግባባን ራሱ እኔ አሁን ቁጭ ብዬ ሳስበው በምንድን ነው የተግባባ ነው? በምንም አንግባባ፣ በምንም በአወራር አንግባባ፣ በስራ አንግባባ። ቁጭ ምንም ነገር ፓስ የምናደርገው ነገር የለም። አልጋ ላይ አንግባባ። ይሄ የአፍሪካ ሴክስ ነው እሱ የሚወደው፣ እኔ ደግሞ የአፍሪካ ሴክስ አልወድም። ግግግግግግ እና እንደዚህ ነገር ነው ያልወድም። አይመቸኝም። መታቀፍ እፈልጋለሁ፣ መታሸት እፈልጋለሁ፣ ማሸት እፈልጋለሁ፣ መላፋት እፈልጋለሁ፣ ማውራት እፈልጋለሁ፣ ሴክሹዋል ቶኪን እፈልጋለሁ። ምናምናም ነገር የለም። እሳቸው ቶሎ የቆመባቸውና ከዛ በላይ በቃ ጨርስ። ኖ አይዶንት ላይክ መዘብዘፍ እፈልጋለሁ፣ መጨፈር እፈልጋለሁ፣ ወክ ማድረግ። እኔ ደግሞ ወክ በጣም እወዳለሁ። መንገድ ላይ መታቀፍ እወዳለሁ። የለም የናብዚ ቁልጭማ ችግር እኮ አለው። ችግርም እኔ እናንተ በምንም ፓስ አናደርግም። ይህንን በሙሉ አወጣ ወረድኩና ትማራለህ። በዚህ ትማራለህ። ስለምንማችል አትማርም። አትማር። የአመት ደደብ ከኔ ጋር አትሄድም። እኔ ያንን አክሴፕት አደረግኩት። በቃ እንሄድም። ጥርሱን የማይታጠብ ከእንደገና ካልጋ ላይ ወርዶ ጫማ እኮ አለ፣ የቤት ጫማ ካለ ጫማ ሽንት ቤት ይሄዳል። ከሽንት ቤት የሀገር ባክቴሪያ ተሸክሞ ይመጣል በቁንጣ። ምን ያደርጋል የቤቱ ጫማ? እኔ እኮ የሆነ ትንሽ ልጅ ጫማ አርገውጣ ጫማ አርገግባ ቀበቶ መንገድ ላይ ቀበቶ ገዝቼ ከቤት ቀበቶ አያደርግም እንዳለ። ኧረ ተውኝ። ስለዚህ እኔ ወንድም እኔ ስለአንተ ጉድ ቁጭ ብዬ ባወራ አዋርድሃለሁ። ከዚህ በልጥ ሲጀዋ እኔን አዋርዳለሁ ብለህ ከሆነ አንተን ነው የማዋርድ። አንዳንድ ሰዎች አሉ አፋለኝ ብለው ያወራሉ። እውነታው እኮ ነው። እውነታው የተናገርኩትኝ እኔ ረብሸኛል። ለሌሏ ለጋዴም ሴት እኮ ችግር የለባትም። እቺ ጋዴማ እንገንጋ ጎላማ ሰው ችግር የለባትም። ቀበቶ አረግ፣ ቲሸርት አረግ፣ ፕሮቶኮልን ጠብቅ፣ ችግር የለባት። እኔ ደግሞ ችግር አለብኝ። እያንዳንዷን ትንሽ እኔ በጣም ሴንሲቲቭ ነኝ። እያንዳንዷን ነገር ቼክ አረጋታለሁ። እኔ እኮ ችግር የለብኝ። እኔ በረባሶ እኔ ደግሞ በጣም የሚያስቀው ብዙ ጊዜ
እንዳይመስላችሁ ለስሜቴ ስል እኔ ቆሻሻው እንዳልወድ እንዲላለሁ ካልሆነ ልጠላው ነው ነገር ይኸው ጠላሁት እኮ ጠላሁት ብከፍል ባወጣ አልለወጣለ ጠላሁት። ልብሱንስ አለበስን ጭንቅላቱ እንዴት እናልብሰው ይለብሳል። ስለዚህ ቤት ያኛ ነው ያ ነገር እንዳይመጣማ እኔም ብቻዬን እንዳልሆን እስከ መቼ ነው በቃ እንደዚህ ሆንኩኝ ኧረ እስከ መቼ ነው ብናም ብዬ እንትን እላለሁ። የለም በቃ ቁጭ ብዬ አንዳንዴ ከኔ ጋር እኮ ቲያትር እኮ ነው። አንዳንዴ ቁጭ ብዬ ሳስበው እዚህ ቤት የነበረ ስታወራ ስራ ላይ ስታወራ ከከስተመር ጋር ስታወራ ከሰው ጋር ስታወራ ከጓደኞቼ ጋር ስታወራ ለወደፊት ሆነ አሁን እንዲላሉ ለወደፊቱ ፕላን ማለት እኩል የሚያሰጋ ለወደፊቱ አሁን ለምሳሌ ለዋለሁ የሆነ ሾው ብንቀር ጓደኛ የሆነ ባል የሆነ ሰው ብንቀር እንዴት ነው የምታወራው? አቤት እንደ ፍላጎት እኮ እየጨመረ ነው የሚሄደው። እንዴት ነው የምታወራው ምናምን ለዋለሁ እንደዚህ አታወራ ቤብ ጥርሴ ልክ አሁን የሚለው ቤብ ጥርሴ መተከል አለበት። እኔ ትሬኒንግ የማደርገው አሁን በነፃ ኮስተር ልዙ የሆኑ ነገሮችን እሱ ትርኩ ሄዶ ወደ ጥርሱ መሰራት ይፈልጋል። 30,000 ዩሮ ከፍሎ አንሄድም። መቼ ነው በማን ገንዘብ ነው ጥርስ የምታሰራው? በእኔ በጅጂ ፀጉሬን ይለኛል፣ ጥርሴን ይለኛል። ሽግና ጋር 3 ዓመት አብረን አልተቀመጥን። ሰርታ ያስቀመጥከው ገንዘብ የለም። እህቴ ካንስ እኔ ስንቱ እኔ የምልህ አሁን እንዴ ሰውየውን ያገባ ነው ነጩን አቶ ሩዲ ጋፊሻል ወርሳል እንዲ አንተ የሆነ ካልኩሌት እኮ አድርጎ የመጣ እኮ ነው የሚመስለው። እግዚአብሔር ምስክሬን እኮ ነው። አዎ ቤብ ጥርሴ ይቺ ደግሞ ሊያሾ ምትባላለች ትወጣና ጥርሱ እኮ የለው አየሽ በቃ ጥርስ የለውም። እና እኔ ምን ላድርግ አንተ አንጎል ላይ ጥርስ ብቻ አንጎል እንኳን የለም። ቱርክ እንሄዳለን እንዱ ድፍረቱ ለዚሁም እኔ ግንጋንጋ አደለሁ። እኔ የወሎ ሴትዮ አደለሁ። ከጎጃም አልመጣሁ። እኔ እኮ የመርካቶ ልጅ ነኝ። እኔ የተረፈው ጥርስን ራሱ አውልቄ ብሸጠውና ባንኪ ውስጥ በሞላ ደስ ይለኛል። ጤነኛ ነው ልጁ። በየትኛው ፎንቃ በየትኛው መልክ በየትኛው ምናምን እኔ ፎንቃ ይዞኝ ለአንተ ለጥርስ ላወጣ ለጥርስ ምናምን ሺህ ብር ዩሮ አውጥቼ ፀጉርን ላስተክል እኔ ጂጂ ደፋርነት። ያንተ ደግሞ ድፍረት ሊበላ ሰርተ ተተከለ። እኔ ወንድም ስትፈልግ ባናት ስትፈልግ በጭንቅላት ሰርተ ተተከል። እኔ ራሴ አውልቄ ጥርስን ሸጠው ነበር እያልኩ እንኳን ስላስተክልልህ አይደለም እኮ ነገርኩ። ሰርተ እንደፈለግ ሰው ብትሆን የሆነ ፊውቸር ሱኩምት ቢኖርህ ገና መተህ ሳምንት ሳትቀመጥ በሁለተኛው ሳምንት እህትን አስደውልህ ካንሰር ይዟታልና ወደ ኢትዮጵያ መብረር ያለብኝ ስትለኝ እውነት አንተ ስታስበው ኖ ኤንድ የለውም። የግማታም ኤንድ የለውም። ቅርናታምና ግማታም ኤንድ የለውም። ግማታምና ቅርናታም ኤንድ የለውም። እከክ አርፈ ተቀመጥ። እግዚአብሔር ምስክር እየወጣሁ አልኩ። ልክ አንተ ወይኔ ጅጅክያ ወይኔ እኔ በስቴፕ ፓርት 2 ፓርት 1 ፓርት 3 ፓርት 4 እያልኩኝ የነበረውን በሙሉ ነው የማወራው። የነበረውን በሙሉ ኢቭን አልጋ ላይ የነበረው ድክመትን በሙሉ አወራልሃለሁ። ኢዲየት አርፈ ቁጭ በል። ይሄ ደግሞ ማንም ሴት የሚናገረው ነው። እረፍ፣ አርፈ ቁጭ በል። እከካ አንተ እኔ ነኝ ግማታ እኔ ጂጂ እዛ ጋ ያሉትን ሻምፖች ላሳየክ። እኔ ግማታ አንተን ከገማ ከበሰበሰ ከታች ከአንደር ግራውንድ ውስጥ መጥተህ ጠጥቼ እኔ እንቅልፌን ስተኛ በእንቅልፍ ልቤ ስላደረከኝ እና ስለሸከሸከኝ ሬሳ እኮ ነው የሸከሸከው። በነጋታው በዛ ስላሳፈርከኝ እና ኦኬ ከዛ በኋላ ታሪክን አዳምጬ ኦኬ እስቲ ቆይ እግዚአብሔር ወደ እኔ ህይወት የሆነ ነገር ወደ እኔ አምጥቶታል እና እስቲ ቆይ ብዬ ስላልኩክኝ እውነት አንተ ስትታይ
ይሄ ሲክስ ፔክ ያለው መጨፈር የሚችል አልጋ ላይ መዝናናት ወንድ ሆነ ራስን ቆጥረህ ነው? ኖ ቤቢ ኖ ዩ አር ናት አይስወር እናንተ ይታወቃል። ኢቨን መብራት የማትወድ አህያ እኔ እናንተ ችግራችን መብራት ላይ ነው። መብራት ካለ መብራት ማተተኛ መብራት አጥፍተ እኔ ደግሞ መብራት ጠፍቶ የምፈራ እኔ ያለመድኩ እኔ ኢትዮጵያም እያለ ራሱ መብራት የራስጌ መብራት ተደርጎልኝ ያደግኩ ልጅ ነኝ እንዴ። መብራት እያለ መተኛት አልችልም። በቃ ይሄ የጨለመው ዓለም የለም የጨለመው ዓለም የ666 ይሄ ሆረሩ ሲጋራው ይሄ ሀሽሹ ምናምን አሳብር እኔ ደግሞ ሲጨልም እንቅ የሚያደርገኝን ምክንያቱም አንቆኛል። ከዚህ በፊት ነገራችኋለሁ እንዳነቀኝ ሌሊት በእንቅልፍ ልቤ ነው እኮ ብሎ እኔ አንዳንዴ ኢህአዴግ የሆነ ወያኔ ነው ልጅ ላከብኝ አንቆኛል እኮ ይህን ነገራችኋለሁ። በኋላ እንዳላወቀ እኔ አይደለሁም እንዳለ ይሄ በትክክል ስንጣላ ያነቀኝ አይደለም። ኖ ተኝተን ማለት ነው። ቆይ ተጣልተን ያነቀን ሌላ፣ ተጣልተን አንቆኝ ምናምን ይሄ እንደዚህ እጁን አድርጎ ሐኪም ቤት ሄጄ ምናምን እሱ ሌላ። ተኝተናል በሰላም ተኝተን እንደዚህ እዚህ ላይ ተኝቻለሁ። በጣም ነው የሸከከኝ ይዛለታ። ከዛ ሌሊታ እንደዚህ እንቅ አድርጎኝ ትንፋሽ የለም ሳያንቆኛል ብዬ አስለቀኩት እና ሳይ ደግሞ መብራት አለ። በነገራችን ላይ በመብራት ሁሌ ነው የምንጣለው። መብራት ማጥፋት ይፈልጋል። እኔ መብራት ደግሞ አልወድም፣ አንስማማም። በእኔ በኩል ያለውን መብራት ሰብሮታል፣ በሱ በኩል ያለው ሰበረ። ወደ ኮምፕሌት የተገዙ መብራቶች ናቸው ለቤቱ፣ አንሰበርም። ከዛ አነቀኝና በቃ ልሞት ሌሊት ላይ ማለት ነው ልሞት ብዬ ደንግጬ አስለቀኩትኝና ተነስቼ ቁጭ ብዬ አልኩኝ። በቃ አነቀኝ አልኩትኝ። ምናምን በነገራችን ላይ ተኝተዋል። በነገራችን ላይ አይዶ ነው አውቁ አይመስለኝም እሱን። ምክንያቱም ሲነሳ አይኑ ቀልቷል። ስቀሰቅሰው አይኑ ደም ሆኗል። ደም ታውቃላችሁ? ደም አይናታችሁ ታውቃላችሁ? እኔ እኮ ከንትና እኮ ነበር ስኖር የነበረው። ምንድን ነው የሚባለው? ይሄ አይናቸው ቀይ እንትን የለ። እናንተ ሰዎች ትስቃላችሁ። እኔ እኮ ላይፌን እኮ እኔና እኔ የምናውቀው እግዚአብሔር ምስክሬ ነው የምላችሁ። ምንድን ነው የሚባለው ታውቃላችሁ? አይነ ቀይ ሲነሳ አይኑ ቅልት ውስጡ ደም ነው። አነቀኝ ብዬ አለቀስኩኝ። አነቀኝ በቃ ስለ ጊዜ እኔ አለኛው አሁ አነቀኝ ልገለኝ ነበረ ብዬ እየዬ አለቀስኩ። በቃ አለቀስኩኝ። በቃ ሞቼ እግዚአብሔር ምስክሬ ሞቼ ነበር። ከዛ እኔ አለቅሽ አቀፈሽ አይደለን ምናምን እኔ በቃ አትቀፈኝ አልኩት። አልፈልግም እኔ አትቀፈኝ ይቅርብኝ ብዬ ብታየው ተራርቀን እኔ መሀል ትራስ ማድረግ ጀመርኩ። ደግሞ ችግር አመጣ። ትራስ ደግሞ ሳደርግ ሌላ ችግር ተፈጠረ። ሌላ ችግር እኔ ትራስ ሳደርግ ደግሞ አንድ ቀን እንዲጋጫል ከኮርኒሱ ጋር እግዚአብሔር እንዲጋጫል ምናምን ስነሳ የሆነ ገመድ የሚዘል ይመስላል ካልጋ ላይ ምን ክለዋለሁ ምናምን ላይ አረ ምን ሆንክ ምናምን ነገር ስለው ምን ሆንኩኝ ይላል። እንዴ ስማ ለበት ቅዱስ እኔ ማውራት አልፈልግም። እኔ የነበርኩበትን እኔ ማውራት አልፈልግም። በቃ የዛኔ ነው የደነገጥኩት። በቃ እንዲያውም በሽተኛ መሆኑን ያወቅኩትኝ። ከዛ እንደር ይሄ ልጅ ምንድን ነው ስለ ያሟል እኮ ምናምን አላመኝም። ምኑን እንደዚህ ሌላም ችግር አለበት። ወይኔ ድሌ በምን ቀን ነው እዛ ቤት ውስጥ የገባሁትኝ እናንትን ያልኩትኝ። የሰው ደም ይባላል አይዶ ነው አላውቅም። ሰው ገሏል ይባላል። እኔ ምንም እንግዲህ ከዛ እኔ ዛሬ አወራልሃለሁ። አንተ ብስብስ ሁሌ ነው ማውራ። እንዲሁም ከዚህ በኋላ ያንተን ታሪክ ነው ማወራው። ምንድን ነው ላለ እኔ እንጃ የሆነ ነገር ይዞኛል። እሱም አነቀኝ ነው የሚለው። አንተ እኔን ታንቀኛል። አንተን ደግሞ የሚያንቅ ማን ነው አልኩትኝ። ስለው የሆነም እየመጣ የሚያንቀኝ ነገር አለ። በጣም ተሰማኝ። እግዚአብሔር በጣም ተሰማኝ። በቃ ከዛ ደወልኩኝ፣ ለሰዎች ደወልኩና እንደዚህ ነው ስላቸው
ችግር አለበት እኮ እሱ ምናምን ነገር እንደዚህ እኮ ያደርገዋል። ይሄ እኮ ከሰው ጋር የማያስማማው ከሰው ጋር የሚያጣላው ከሰው ጋር እንደሚያደርገው ምናምን። ይቺ የበሰበሰች እህቱ እንደወልኩና አንቺ ሴትዮ ይሄ ልጅ የሚያስፈልገው ሕክምና ነው። እኔ ነኝ ሌሊትም ጉዴንም እዚህ ጋር ተኝቼ እማየው። ምንድነች ሴትዮ የምትለው? ከሷ ጋር እንደ ሰው ናት። ብዬ ደግሞ እንደ እህት አወሯት። ወይ ጉድ! እሷ የሚያንቃት ደግሞ የገንዘብ ችግር ነው። እሱ እዚህ የራሱ ሰይጣን ችግር አለበት፣ እሷ የገንዘብ ችግር አለበት። እሱ ታነቀ አልታነቀ ሺዶን ኬር። ምክንያቱም የእሷም ችግር አለባት። እሷ ናት አንደኛ መድኃኒት ያደረገችበት። አንድ ነገር ልንገራችሁ የተደረገበት። እናትየው መሬት አላት፣ ቤት ሰርታ ምናምን ነገር ነው ሳውዲ እያለች አክስትየውና የእናቱ እህትና እህቱ የሆኑና ይማከሩና ቤቱን ይቀውሩታል። ላጎት ነው ምናምን ነገር። የዛኔ ኢናው ጩጬ ነበር፣ ምንም አያውቅ። 11 12 ዓመቱ ነው፣ ምንም አያውቅ። አሁን ያንን ብር እቺ እህትየው ጎረምሳ ትወዳለች። አንድ ኤርትራዊ ትወድና ቦሌ እየጨፈረችበት ብሩ ይገባደዳል። አክስትየው ደግሞ አሁን ሞታለች። አሜሪካን ናት ያለችው። ልጆቹ አሜሪካን ያሉት አሜሪካን ልጆች አሏት እና ሄለን ምናምን የሚባሉ የዚህ የሽንጋጋ አጎት አክስት ማለት ነው። አክስትና እህት የሆኑና መሬቱን ቅውር ያደርጉና ብሩን ይካፈሉና ሲያስቡት ይሄ ልጅ ካደገ ትልቅ ሲሆን ብሩን ሊጠይቃቸው ነው። ለጊዜው ምናምን ነገር በዛ ሰዓት 50 ነው 5 ነው 50 ብር ይሰጡትና ይቺ ደግሞ በልጅነቱ አልኳችሁ በየፓርቲ ቤት እየሄደች በብሩ ምናምን ኳኳኳ አርጋ ትጨርሳለች። ወጣት ሆና የ12 ምናምን ዓመት ልጅ ሆኖ ፓርቲ ምናምን አድርጎ ብሩን ይጨርሰዋል። ግን የተሸጠው ብር በጣም ብዙ ብር ነው። ሲያስቡት ካደገ ብሩን ሊጠይቃቸው ነው። ስለዚህ ምንድን ማድረግ ያለባቸው? አክስትና እህት ይመካከሩና ጠንቋይ ያመጡና እሱ ላይ ያስደግሙበታል፣ ብር እንዳይጠይቃቸው። ችግሩ ግን ብር እንዳይጠይቃቸው ሳይሆን እንዲዞርበት አድርገው ያስደገሙበት። ልጁን በደንብ እንዲዞርበት ግራ እንዲገባ ያስደግሙና ሱዳን ወስደው ይጥሉታል። ትንሽ ብር ሰጥተው ወደ ስንት ነው ብር በኢትዮጵያ የሰጡትና ሱዳን ወስደው ይጥሉታል። እቺ ደግሞ እህትየው ደግሞ አሁን እቺ ጽጌ የምትባለው እህትየው ደግሞ ብሩን ትይዝላችሁና አንድ ኤርትራዊ ታፈቅርና አልኳችሁ ከዚህ ቦሌ እዚህ ከዚህ ቦሌ እዚህ ከዚህ ያልች ብሩን አርጋ ትጨርሰዋለች። አጅሬውም ሱዳን ወደ 7 ነው 8 ዓመት 10 ዓመት ይቀመጣል። ብሩ ያልቃል። በመጨረሻ ሴት አንዷን እየበዳ ከሱዳን ሊቢያ ከሊቢያ ሱዳን እየበዳ በመብዳት ማለት ነው። አንዷን ሴት ይጠጋል እያረገ እዚህ ይደርሳል። ስዊድን ጣሊያንም አንዷ ሴት ጋራ በቃ ሴት ጋር እየተንጠለጠለ ነው ህይወቱ ያለችው። ምን ይደረግ? ልጁ አበደ። እህትየውም ብሩን ጨረሰችው። አክስትየውም ሞቱ። በኋላ ላይ ጠንቋዩ ለራሱ ላጎቱ ልጅ ነው ምናምን ሄድና ያ ልጅ አደገ ትልቁ ነው። አሁንማ አያስታውስም። እህቱ እኮ ሲያድግ እንዳያስቸግረን ብላ መድኃኒት ስጡኝ ብላ ሰጥቻታለሁ። መቼስ አይጠይቅም ማለት ነው ብለው ጠንቋይ ለማን ይነግራሉ? ለአጎቱ ልጅ። የአጎቱ ልጅ ደግሞ ይጠራውና አንተ ስንት ብር ነው ቤታችሁ የተሸጠው? ቤታችን የተሸጠው አላውቅም። እህት እኮ እና አክስት ናቸው ተመካክረው ስለ ቤቱ እንዳትጠይቅ። ቤትም አለ ቤት አለን እናቴ የሰራችው ቤት አለን እናቴ የሰራችው እና ታዲያ እናቴ የሰራችው አጎተ ነው የሚኖርበት። አጎትየው ጋር ይደውልና የእናቴን ቤት አምጡ። አጎትየው ደግሞ እንዴ ለአክስትህና ለእህትህ ብር ቆጥሬ ነው የገዛሁት፣ ተቸግራችሁ አንተ ውጭ እንድትወጣ ወንድ ልጁ የሚተዳደርበት እናትየው መታል ሲሉ ብሎ ይላቸዋል። አሁንም አጎትየው ገርጂ ነው ምናምን ቤቱ በዛ ነው የተበጣበጠው። አሁን ልጁ የተረፈው ነገር ምንድን ነው? እየሄደ ሴት መማታት፣ እየሄደ ሴት መውጋት፣ እየተወጋ እየወጋ ነው የሚኖረው። እህትየው ባደረገችበት መድኃኒት ብር እንዳይጠይቅ። አክስትየው ሞተዋል። ብሩን የዚህ ልጅ እናት የሰራችውን ቤት አጎትየው ይገዛል። ብሩን አክስትና እህት ይካፈሉና ይች እህትየው ከወንድ ጋር ታሪክ ትጨርሳለች። አጅሬ ብሩን ሳያገኝ በ5,000 ይሁን 50,000 ብር ይሁን በኢትዮጵያ የዛዛት ይዞ ሱዳን
አሁን ልጁ የገዛ እህቱና አክስቱ ያደረጉበት መተት ነው እንደሚያደርገው። እውነታው የለም እመኑ። እግዚአብሔር ምስክ በአይን ያየሁት ነው። ከኮርኒስ ጋር ሲጋጭ ያልኳችሁ በምን እኔ አሁን ከዚህ ኮርኒስ ጋር በምኑ እንዴት አድርጌ ነው እዛ ጋር የሚሄደው? በእኔ ቁመት እሱ ትንሽ ከኔ ብዙም ረጅም አይደለም፣ ግን ተጋጭቶ ነው የሚመለስላችሁ። ቀስቅሳችሁ ነው ተናንቀው ከሴጣን ጋር ተናንቆ ማለት ነው። ከእንደገና ብዬ ቁጭ ብዬ አልቅሽ ቁጭ ብዬ እኔ እኮ መከራዬን ያዩት 3 ወር መከራዬ። ኧረ አንተ ሰው ያልኩኝ ኧረ ተነሳ ኧረ ስለ ሲነሳ አይኑ ይሄ አይኑ እግዚአብሔር እኔ ልጆቼን ያሳየኛል። ይሄ አይኑ በርበሬ ታውቃላችሁ? ምን ሆንክ እንደዚህ ምን ሆንክ ስለው ምናምን ይላል። እሱን ስጠብቅ ነው የማድረው ሌሊት እሱን ስጠብቅ። ይሄ ነው የኔ ህይወት ይሄ ነበር ለ3 ወር። አሁን ዛሬ ግማታ መካካም ጥንባታም የሚለኝ ነገ ሲድን ምናልባት ሲድን አላልኩም ሊል ይችላል። ይልች አይታወቅም። 3 ወር 30 ዓመት ነው የሆነብኝ እኔ ጋር። እግዚአብሔር ይመስገን የተበላሸ የታመመ ቤተሰብ የለኝም። እኔ ግን እነዚህ ትግሬዎች ልንገራችሁ አይደል ጠንቋዮች ናቸው። እውነቱን ልንገራችሁ ተተባትበው እውነታውን ልንገራችሁ አይደል ትግሬውን ክርስቲያን ነው ትላላችሁ አይደለ? ሀይ ጠንቋዮችም ናቸው። ቤተክርስቲያን በሚሄዱበት ልክ ጥንቆላ ቦታ ላይ ይሄዳሉ። እርስ በርስ ግን ይሄን ሚስጥራቸውን ማንም የሚያውቅ የለም። እኔ ሚስጥራቸውን ያየሁት የት እንደሆነ ታውቃላችሁ? አባባ ማናቸው የሚባሉ ሰው ያልመጡ አንድ ባህታዊ እንትን ላይ አውሮፓ ላይ ባህታዊ ማናቸው የሚባሉ ሰውየው የመጀመሪያው ባህታዊ ገብረ መስቀል እና አይደሉም ማናቸው ባህታዊ የሚባሉት ሌላ ባህታዊ ገርማ እንደዚሁ ያበደ ልጅ ይዤ ማለት ነው ሄጄ ያስጠመቀው እሱንስ በጊዜ የተገላገልኩት። ባህታዊ ግርማ ሲመጡ እንዳለ አማርኛ አትሰሙ፣ ኦሮምኛ አትሰሙ። መድረኩ ላይ ትግረኛ ነው የምትሰሙት። የትግሬ ሰይጣን ትግረኛ የማያወራ ሰይጣን የታገኘው ሱዳን፣ የታገኘው ጅቡቲ፣ የታገኘው ትግራይ፣ የታገኘው አዲስ አበባ እንዳለ ትግሬ ነው የሚጮው። ትግሬና ኤርትራ አንድ አማራ አልሰማሁ። እኔ እግዚአብሔር ምስክሬን ነው የምላችሁ። የጮኸ አማራ አልሰማሁም፣ የጮኸ ኦሮሞ አልሰማሁም። ልክ እንደ ትግራይ ጦርነት ማለት ነው። አልሰማሁም። እንዳለ እዚህ ቁልጮች ናቸው። በጣም የታዘብኩት ነገር እነዚህ ሰዎች ለምንድን ነው ሰይጣን የሚይዛቸው? ምን አባቷ እሷ ጋር ነው በሳምንት አንዴ ነው የሚሄደው? አይኖርም። ምን ሆነው ነው የሚጫወት? ለምንድን እንደዚህ የሚሆኑት ስል ለካ ይሄ በየትብተባው ቤት ነው እየሄዱ የሚያስተበትቡት። ደንበኛ ጠንቋዮች ናቸው። ማነው አማራ ማነው ኦሮሞ ጠንቋ ያደረገው? ትግሬዎች መተት ላይ በጣም ይታወቃሉ። በጣም ነው የሚታወቁት። ትግሬና ኤርትራ ይቅርታ አድርጉልኝ፣ ባይኔ ያየሁት ነው። ቤቴ ድረስ ተጎትቶ መጣ ጥንቆላ። ቤቴ ድረስ መጣ። እመኑ ይኸውላችሁ፣ ወደ ዘር ወደ ፖለቲካ እንዳትለውጡት። የለም እያልኩኝ አይደለም። የተለያየ በአድ አምልኮና ጥንቆላ ይለያያል። በአድ አምልኮ ሰይጣኑን ማመን፣ እንጨቱን ማመን፣ ኩበቱን ማመን፣ እንሰቱን ማመን ነው በአድ አምልኮ። ኦኬ አዳምጡ። በአድ አምልኮ ማለት ማመን፣ መገዛት፣ መገበር ነው። ጥንቆላ ደግሞ ማለት ጠርቆላ ጸር የሆነ ነገር ማለት ነው። ማለት ደግሞ አንዱን ግደልና አንዱን አፍዝና የእሱን ሀብትና ርስቅ ወደ እኔ አምጣ ማለት ነው። ልዩነቱ ይሄ ነው። እናንተ እንደዛ ናችሁ። ብዙ እኔ ያየሁትኝ በየቤተ ክርስቲያኑ በየምኑ ድሮ ያየሁትኝ እሱና አሁን ደግሞ ቤቴ ድረስ ሰተት ብሎ መጣ። አይቼዋለሁ። ማን እንዳደረገ ምን እንደተደረገ ደግሞ ራሱ ተናግሯል። ልጁ ነው የተናገረው፣ ሰዎችም ተናግረዋል። እሳቸው ምንድነው የሚሉት? አክስቴ ያስደረገችብኝ ነው የሚለው የሰውዬ። አክስቴ ናት ይላል። የአክስቴው ልጅ ደግሞ ደውላ የገዛ እህቱ ናት ብላለች። ለእኔ ማለት ነው ጽፋልኛለች። መከራሽን አትይ፣ እኛ ቤት ችግር አለ እንዳትገቢ ነው ያለችኝ። እንዳትገቢ፣ ይሄን ልጅ እንዳትይዥው፣ ከዚህ ሴትዮ ጋር አብረሻት ነው ስትል አረኛ ተለያይተናል አልኳት። አንቺን ባቲ ተለያይተናል ስላት እግዚአብሔር ነው አንቺን እግዚአብሔር ስለሚሆንሽ ደግመሽ እዚህ ቤት ውስጥ እንዳትገቢ ያለች። ይሄ ነው እንደዛ ነው። እና ይሄ ጠንቋይ ይሄ ሰይጣን የለቀቀውለት ይሄ ጋኔኑ የለቀቀውለት ምናልባት ሊያያቀኝም ይችላል። እንዲህ ነው የሚለው፣ እንዴ የታውቃታለች ሴትዮ አላውቃትም ሊል ይችላል።
እንዳለ እስከ ዛሬ የነበረው ከሱ ጋር የነበሩ ሴቶችን በሙሉ ላያውቅ ይችላል። አያውቅም። እግዚአብሔር ምስክሬ ነው። እኔ ልጆች እኔ ቀልድ አይደለም። እኔ የምነግራችሁ ነገር ማማት አይደለም፣ ውሸት የኖርኩበት ነው። አሁን እንዲሚያስደፈል የሰው ልጅ እንደዚህ አይሳደብም። ሰው ስትሆን እኔ ራሴ አሁን ይቺ ለምናገራት ነገር የእሱን ለምናገራት ነገር እንደ ሰው ያሳዝነኛል። ግን ራሴን መከላከል ስላለብኝ ነው። የሰይጣኑን አንም ማውጣት ስላለብኝ። ይሄ ልጅ ሰይጣኑ ነው እንደዚህ የሚያደርገው። ሰይጣን ብልግናው፣ ሰይጣኑ ቆሻሻው ሰይጣኑ ነው እንደዚህ የሚያስወራው። አንቺ ከካም አንቺ ጥባ ሰይጣን ነው እንደዚህ የሚለው። እኔ ግን እሱ የኖረውን ነው እየተናገርኩ ያለሁት። ኢቨን ራሱ ለምን እንደዚህ የተፈጠረ ስል ሴቷ ሰይጣን ስላለችብኝ ነው ይላቸው። ራሱ ይናገራል እኮ ራሱ ይናገራል። ለምንድን ነው ከሴቶች ጋር እንደዚህ ተረጋግተህ ማትኖረው? በህይወት ውስጥ እንደዚህ አይነት ሴቶች መጥተው ለምን ስትል ጊዜ እኔ ላይ ያለችው ሰይጣን ናት ይላል። ሴት አትወድም ይላችኋል። ይሄ ራሱ የሚናገረው ሴት አትወድም፣ ጥሩ ሴት አትወድም ይላል። የምታቆየኝ ከመጥፎ ሴት ጋር ነው ይላል። እግዚአብሔር ምስክሬ ነው የምላችሁ። ከመጥፎ ሴት ጋር ግን አብረን መቆየት ይችላል። እኔን ግን የሚያደረኝ ሴት ግን አትወድም የሚል አይዶን ውሸቱ እንደሆነ አላውቅም። እኔ ለመደለልም እንደሆነ ግን ያ ዞ ይዞ እኔ እንደለላልደለለሳ ልጁ ራሱ ሰይጣን ነው፣ ያለበትም ሰይጣን ነው፣ ቤተሰቦቹም ሰይጣን ናቸው። ያንተን ሰይጣን ደግሞ እየከተከትኩትኝ አሉ። እኔ ራሴ ሰይጣን ነኝ፣ አንተ ሰይጣን፣ እኔ ራሴ ሰይጣን እኮ ነኝ። ምንም ነገር እኔና ሰይጣን እኮ ለየት የሚያደርገን ምንድን ነው? እኔ ጥሩ ሰይጣን ነኝ፣ ያንተ ደግሞ መጥፎ ሰይጣን ነው። ያ እንጂ እኔ መጥፎ ሰይጣን እንኳን ልሆን ብል አስንቃለሁ። ምድር ላይ ያሉትን ሰይጣኖች አስንቃቸዋለሁ። ስለዚህ እቀጠቅጥሃለሁ፣ ይውልሲ ጨርሻለሁ። ልተኛበት ነገ ጠዋት ስነሳ እንቀጠቀጣለን። ከዚህ በኋላ አለቀ እስከሚወጣልህ ድረስ ሄደ። እቺ ሴትዮ ማን? እኔ ራሴ እንደ ድግምት መቆጠር አለብኝ። ላንተ እንደ ድግምት ሁሉ ጊዜ ቁጭ ብዬ ያልኩኝ እንትን እልሃለሁ። ከዛ ሄደ ተጠምቀ ስትድን ወይንም ደግሞ ቴራፒ አድርገህ ስትድን ጅጅጌ ያተቃታለህ ስትባል አላቃትም ትላለህ። የዛኔ እንደተሻለህና እንዳልተሻለህ ማቀ ይዘሳት ነው። ጸልየሽ ተኛ። እኔ እግዚአብሔር ከኔ ጋር ነው። ውኬል መስቀሌን አላረገው ቀላል። እኔ እኮ ጌታ ኢየሱስ ክርስቶስ የሚባል ትልቅ አምላክ አለኝ እኮ ታውቃላችሁ። ወይ እንኳን እንደዚህ ያለው ወሸላ ሸለፈታም አይደለም። ከስንት ማዕትና ጉድ ስንት ሺህ ሰዎች እኔ ላይ ተደርድረው እናጥፋት ሲሉ የጠፉት የሚያለቅሱት አሁን የኔ አምላክ እኮ ነው። እኔ እኮ የኢየሱስ ልጅ እኮ ነኝ። እኔ እኮ ዛሬ ኢየሱስን ሰው ስለተቀበለ ሰው ማንም ሳያውቀው በፊት የተቀበልኩትኝ የልጅነት አባቴ ነው ኢየሱስ። እኔን ማንም አይነካኝ፣ ማንም አይነካኝ። ብሞት ኖሮ ድሮ ሞት ነበር። ድሮ አጋንንቱን እኔ ቤት አልተወም፣ ይዞትን ሄደው። ደስ የሚላችሁ ነገር ልክ እሱ ከዚህ ቤት ሲሄድ ረስክ በረስክ ሆነ፣ ሰላም በሰላም ሆነ። ሰላም ይናገኝ ታውቃላችሁ። አሁን እናንተ ቤት መጥቼ እኔ እንኳን ዊኬንድ ላይ እንኳን እኮ አንድ ቀን ከጠጣሁ እኮ በቃ አለቀ። በሁለተኛው ቀን እንኳን የዛኔ እኮ ስታዩኝ እኮ ጠርሙስ ሙሉ ጨርሼ ነበር እናንተ ጋር መጣው ስላችሁ። ጠርሙስ ሙሉ በድኔ ነበር እዚህ ቤት ውስጥ ነበር። እሱ እንኳን አያውቅም። ለነገሩ ተኝቶ ስለሚል ምን ልጠጣ ምን ልብላ የሚያውቀው ነገር የለም። አያውቅም። ግን በቃ ካልጠጣው ላዩ ራሱ አልችልም። በኋላ ነው እንዲያውም ትንሽ ትጠጫለሽ እንዴ ምናምን ማለት የጀመረው። ማለት ኦርደር ሳር ምናምን ነገር ያያል። ምንድነው አያውቀውም። ለነገሩ እሱ የሚያውቀው ወድካ ምናምን ስንት አይነት ጠጥቅናለ አያውቅም። ሰት ይደደብ። ለማንኛውም ሰይጣኑ ብቻ ሳይሆን ደደብነቱንም ራሱ አይመቸኝም። እንትን ነው ቀሽም። እኔ ቀሽሙ እንዳልወድ ወንድ ልጅ ከኔ በለጥ ሲል ነው ደስ የሚለኝ። ከኔ በለጥ ብሎ ሆነ ማይሉ ነው። ቻው 500 ሰዎች ሪኮርድ አድርጉና ዩቱባቸው ላይ ለጥፉ፣ ሸቅሉበት። ከፈለጋችሁ ቆራርጣችሁ ለጥፉ።